አንድ ነገር ልበላችሁ። ዛሬ የቀን ውሎዬን ከልጆች ጋር የማሳልፈውን እያያችሁ ጆሮአችሁን ግን ለእኔ ስጡኝ። ይድረስ ለስደተኞች እህቶቼ፣ ይድረስ ለእናንተ ለምትደክሙ፣ ለምትለፉ፣ ለቤተሰብ ብላችሁ ለምታስቡ ለሁላችሁም ይድረስ ይሄ ቪዲዮ። በእኔ የደረሰ በማንም ላይ እንዳይደርስ እኔ ማለት እህታችሁ 9 ዓመት ከ9 ወር ሳውዲ አረቢያ ላይ ሰርቼ ቤተሰቦቼን ያገለገልኩኝ፣ ልጅነቴን አላቀው፣ ወጣትነቴን አላቀው፣ በ16 ዓመቴ ምንም ነገርን ሳላቅ ቦርቄ ሳልጫወት በልቼ ሳልጠግብ ልጅነቴን ሳላጣጥም ስደትን ብዬ ተሰድጄ ደም እንባ ከፍዬ ለቤተሰብ ዛሬ ግን ተከድቻለሁ። ዛሬ ግን እርባና ቢስ ሆኛለሁ። ዛሬ ግን እጄ አመድ አፋሽ ሆኗል። ያ ሁሉ የለፋሁት፣ ያ ሁሉ የደከምኩት፣ ያ ሁሉ ለቤተሰቤ ብዬ ያለቀስኩት፣ እናቴ ለምን ትራብብኛለች በሰው ሀገር ላይ፣ እናቴ ለምን ትሰቃይብኛለች በሰው ሀገር ላይ ብዬ ደክሜ እህት ወንድሞቼን ብዬ የእንጀራ አባቴን የእንጀራ አባት ሳይሆን አባቴ ብዬ ተቀብዬ ኑ መሬት ገዝቼ ቤት ሰርቼ አኖራችኋለሁ እጦራችኋለሁ ብዬ አምጥቼ ከሰው ሀገር ላይ ከወዳደቀ ስራ ከሚባል ይሄ ነው ከሚባል ስራ አንስቼ አሪፍ ነገር ላይ እያኖርኳቸው ዛሬ ግን እኔን ያደረጉኝን ሁላችሁም ታውቃላችሁ። እና ምን ልላችሁ ነው? ሁላችሁም ልትነቁ ይገባል። ሁላችሁም ወደ ራሳችሁ ልትመለሱ ይገባል። ሁላችሁም ነገ በኔ ልትሉ ይገባል። ሁላችሁም ዛሬ ላይ ያለን ጉልበት ነገ ይኖረናል ማለት አይደለም። ዛሬ ላይ ያለን አቅም ነገ ይኖረናል ማለት አይደለም። ዛሬ ላይ ሰርተን ለራሳችን ካልኖርን፣ ለሰው ብቻ ከኖርን ነገ ያ ሰው ሁሌ የምትረዱት ስለሚመስለው አንድ ቀን ሲጎልበት፣ አንድ ቀን ሲቀርበት እናንተ ላይ ይቀየርባችኋል። ሁሌ የእናንተን እጅ መጠበቅ ይፈልጋሉ። አይ ለልጆቼ ልኖር ስትሉ እናንተ መኖር እንዳትችሉ በሁለት እግራችሁ እንዳትቆሙ አድርገው ሰብሯችሁ ተረማምደውባችሁ ይሄዳሉ። እናት የምትባል ልጇን መተው እንደምትችል ግልጽ ነው። እያያችሁ ነው። እየተደረገ ያለውን ነገር፣ እየተናገሩ ያሉትን ነገር እንዳለ እያያችሁ ነው፣ እየሰማችሁ ነው። እና አይናችሁንም አይምሯችሁንም ገልጣችሁ እየተመለከታችሁ እና ተመልክታችሁ ማለፍ መዝለል ሳይሆን ነገ በኔ ብላችሁ ትምህርት ወስዳችሁበት ያ ነገር እንዲጠቅማችሁ ማዝረግ፣ ነገ በኔ ብላችሁ ዛሬውኑ ተቆጥባችሁ ለራሳችሁ ማሰብ መጀመር አለባችሁ። ማሰብ መጀመር አለባችሁ። እኔ ጉሊት ስራ መስራት ጀመርኩ። አልሐምዱሊላህ ይኸው ዩቱብ ምናምን አለ። ቤት ክራይ ምናምን እኔ ቤቴን ልቀቁልኝ አላልኩም። ቤቱን እንድንለቅልሽ ነው ብለውኛል። አባቴ ምናምን እያለችም ታናሽ እህቴ ትላንትና እኔ ያሳደግኳት፣ እኔ ያስተማርኳት፣ እኔ እህቴ ብዬ ያቀረብኳት፣ እኔ የእናቴ ልጅ ብዬ ያቀረብኳት እሷ ራሱ ከዳችኝ። አባቴ አለች። አባቴ እህቴ ላይ እንደዚህ እንኳን አጠፋባት፣ ለምን አጠፋባት እንኳን አላለችም። ለነገር ጊዜ ሁሉም አንደኛ ናቸው። ለጥሩ ጊዜ ግን አታገኟቸውም። አያኔ እህቴ ያልኩኝ አይደለ? የእህቴ ምን ይገርማል? እናቴ እስካድታኝ የለ እንዴ ይበለኝ፣ ችግር የለውም። ትላንትና ማሰቤ ለነሱ ዛሬ ላይ ዋጋ አስከፍሎኛል። ትላንትና ለነሱ ያለኝን ባለመሰሰቴ፣ ለኔ በጎን ብዬ ባለማስቀመጤ፣ ሲኖረኝ ለነሱ ብዬ ማሰቤ ዛሬ ላይ ዋጋ አስከፍሎኛል። ይሁን፣ ችግር የለውም። ነገ እኔም የተሻለ እንደማገኝ ጉልበቴን፣ አቅሜን አውቀዋለሁ። ዛሬ ላይ የጎዱኝ ቢመስላቸው፣ ዛሬ ላይ የገፉኝ ቢመስላቸው፣ ዛሬ ላይ እነሱ ደስተኛ ቢመስሉ እኔ የተጎዳሁኝ ብመስል ችግር የለውም። ነገ ያልፋል። ሁሉም ታሪክ ይሆናል። እና ምልላችሁ ነው ዛሬ ላይ እናንተ ገንዘብ ሲኖራችሁ ማወቅ አለባችሁ እንዴት ማድረግ እንዳለባችሁ፣ እንዴት ገንዘባችሁን መያዝ እንዳለባችሁ፣ እንዴት ገንዘባችሁን ማኔጅ ማድረግ እንዳለባችሁ፣ ለማን መስጠት እንዳለባችሁ፣ እንዴትስ ማውጣት እንዳለባችሁ
ካሁኑኑ እናንተ ይሄ ትምህርት ሊሆናችሁ ይገባል እና እወቁበት ነው ምላችሁ። እወቁበት። በቃ አረብ ሀገር ስንሆን በጣም ሚስኪን እንሆናለን። ሰው ይናፍቀናል፣ ቤተሰብ ይናፍቀናል፣ ዘመድ አዝማድ ይናፍቀናል። ሁሉንም መጠየቅ፣ መዘየር፣ መርዳት ምናምን እንፈልጋለን። አላህ ይርዳን፣ አላህ ከኛ ጋር ይሆን። የረዳ ይረዳል ነው አደለ? ነገር ግን አላህ እኛ ለምን ሚስኪን እንደሚያደርገን ለምን አዛኝ እንደሚያደርገን እኔ አላቅም። የአረብ ሀገር ውሃ የቀመሰ ሰው እንዳለ አዛኝ ነው የሚሆነው፣ ሴቱ እንዳለ አዛኝ ነው የሚሆነው። ግን ደግሞ መሆን የለበትም እንደዛ። ሁላችንም ለራሳችን ልንኖር ይገባል። ጥያቄ ልጠይቃችሁ በስተመጨረሻ ማለት ነው። እኔ አሁን ልጄን ማማን ወለድኩኝ አይደለ? ትዳር ያልሆነም ተፋታው፣ ሌላ ገባሁኝ። አሁን ያገባሁት ባል ልጄን የሚያመናጭቅብኝ ከሆነ፣ የሚጠላብኝ ከሆነ፣ የማይወድልኝ ከሆነ ልጄን ትቻት እኔ ከሱ ጋር ልኖር ነው? ጥያቄ ለእናንተ ለሁላችሁም፣ ለባል ብላችሁ ለወንድ ልጅ ብላችሁ መጀመሪያ ያገኛችሁትን ልጅን ትከዳላችሁ? ጥያቄ ነው። እሺ ግራ ስለገባኝ ነው። እና እኔ በነገራችሁ ላይ በሚያወሩት ነገር እንዳለ አለቀስኩ፣ ተበሳጨሁ፣ ተናደድኩ፣ ራሴን ምናምን ለማጥፋት ወሰንኩ። መርዝ ምናምን ነገር ልጠጣ። ከዛን ልጆቼን ተመለከትኩኝ። አይ ለነሱ መኖር አለብኝ ምናምን ብዬ ወሰንኩኝ። ከዛን እላችሁ ኑሮዬን እንደ አዲስ ልጀምር ብዬ እስቲ ከልጆቼ ጋር ዛሬ ቀኔን ላሳምር ብዬ ከእንቅልፍ ስንነሳ ጀምረን ምናምን መቅረጽ ጀመርን። ከዛን ደግሞ ቁርሳችንን በላን እንዳያችሁት። ከዛን ደግሞ ቤቱን ምናምን ነገር እንደዚያ አጸዳዳው። ልጆቼንም ገላቸውን አጣጠብኩኝ። ከዛን እላችሁ ደግሞ ቡና ማፍላት አለብኝ ብዬ ቡናችንን እንደዚህ ቀረብ እያደረኩኝ ነው። እና ወደ ራሴ ልመለስ ብዬ ነው። እና ዱዓ ስለምታደርጉልኝ፣ ስለምታበረታቱኝ፣ ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ ሁሉ ነገር ከልብ አመሰግናለሁኝ። እዚች ጋር እንደምታዩን ከልጆቼ ተደብቄ አልቅሼ ክፍት ብሎኝ ማለት ነው። እዚች ጋር በጣም እልቅስ ብዬ በቃ ተደብቄ ማለት ነው። እቺ ኩሽና ሁሉ ነገር እንችላለች። በጣም ነው ማለቅስባት። በጣም ስበሳጭ ምናምን ከልጆቼ ደበቀለና እቺ ኩሽናና ያቺ ሽንት ቤት በቃ ሁሉ ነገር ናት ነው ምላችሁ። ከዛን አለቀስኩኝ ምናምን። አይ በቃ ወደ ራሴ መመለስ አለብኝ ብዬ ቡና ምናምን ነገሩን ይኸው አጠብኩትኝና ፊት ለፊት ላይ ለቁላ በስቶቭ ምናምን አይጣፍጥም ብዬ ጀበናውም ደግሞ ቡና ነበረውና እንደዚህ አጠለልኩትኝና በነገራችሁ ላይ እንደዚህ ደግሞ ጀበና በአተለው ስታጥቡት እንዴት እንደሚያምርና እንዴት እንደሚያንጸባርቅ ይሄ ጀበና በነገራችሁ ላይ የቤቷን አምጥታ የሰጠችኝ ቲጂዬ ናት። አየኔ ነገር እንደው ላይ ላዚ ሳስበው ምናምን በጣም ነው ግር የሚለኝ። በዛውም ደግሞ እጄንም ያንጸባርቅልኝ ብዬ ተጎድቶ ነበረ ምናምን በዛው በጀበናው እንትን ቡና እጄንም እንደዚህ አጠብኩትኝ። ከዛን ላችሁ ውሃ ምናምን በቦይለር አሙቄ ቀሸሬን ደግሞ ፊት ለፊት ላይ እቆላለውኝ ነው ምላችሁ። እንዴት አያችሁት ግን? እስቲ የኔ ኑሮ ሀሳብ አስተያየት ካላችሁ ምናምንም ስጡኝው። ቦይለሩን ሎከስኩትኝ እንደምታዩት። ከዛን ላችሁ ደግሞ ኩስኩስ እያልኩኝ ጀበናዬንም ያለቀለኩትን ይዤ ያጠብኩትን ቀሸር ይዤ ማንከሽከሻዬን መንቆንጠጫዬን ይዤ ፊት ለፊት ወጥቼ እንደዚህ ከልጆቼ ጋር ቡናውን እቆላለውኝ። ከዛን ደግሞ ምሳም እዛው ጋር አቅርበን ምናምን እኔና ልጆቼ እንበላለን ነው ምላችሁና አልሐምዱሊላህ ስለ ሁሉም ነገር ስለሆነውም ስለሚሆነውም ሁሉ ነገር አልሐምዱሊላህ። ከኔ ግን ብዙ ነገር መማር አለባችሁ እና ደግሞ እናቴ እንድታስታውሰው ማለት ነው እያንዳንዱን ያሳለፍነውን ነገር እሷን ሰርፕራይዝ ታደርጋት የነበረው ቤቷን ሳስተካክልላት የነበረውን እንድታስታውስ በቀጣይ የለቀላት አለውኝ። እሺ በቀጣይ የለቀላት አለውኝ። አንገት እኮ የተፈጠረው ፊት ለፊታችንን ብቻ እኮ ልንመለከትበት አይደለም፣ ኋላችንንም ልንመለከትበት ነው። እኔ ግን በራሴ ቦታ
ቦታ አድርጌ ያሰብኩትና በእኔና ማማ መሀል አንድ ወንድ ገብቶ እኔና ማማን አጣልቶ እናቴ እኔን የሱ ብቻ ሲያረገኝ ከዛ ልጄን ገፍቼ ምናምን ነገር ሳስወጣትና በቃ ስለሷ ምናምን ሚዲያ ላይ ወጥቼ ሳወራ ከዛን 2 ልጆቿን መርጣ እኔን ደግሞ ስትተወኝ ብዙ ጊዜ ማለት ነው። በየቤቱ አይታችሁ ከሆነ የዋህና የሚሰራ የሚያገለግል ልጅ አይወደድም። አስቸጋሪ የሆነ ልጅ ነው የሚወዱት እናቶች። የሚረዳቸውን አይወዱም፣ የሚያደርግላቸውን አይወዱም። እና ወላሂ ላዚም እንደዛ ነው። በየቤቱ አይታችሁ ከሆነ ብዙ ጊዜ እናቶች የሚወዱት በቃ አስቸጋሪ የሚያስቸግራቸው፣ የሚያሰቃያቸው፣ አዛራቸውን የሚያሳያቸው፣ ልካቸውን የሚነግራቸው፣ የሚሰድባቸው፣ የሚያንቋሸሻቸውን ይወዳሉና እኔ የተገፋሁት አሁንም በሚስኪንነቴ ነው፣ በየዋህነቴ ነው፣ በማሰቤ ነው። ለነሱ ከራሴ ይልቅ ለነሱ ባልኩኝ ነው። ገባችሁ? ዛሬ እየተረገጥኩኝና እየተገፋሁኝ ያለሁት ምንም ማለት አይደለም፣ ግን ፈጣሪ አለ የሚሰማ የሚፈርድ የሚያይ ማለት ነው። እዚች ጋ ያው እንዳልኳችሁ ምሳችንን በላን ከልጆቼ ጋር ደግሞ እንደዚህ ሳሳልፍ ህይወቴ እንደ አዲስ ይለመልማል። ቡናችንን ፈላች እንደዚህ ቀዳዊ ለራሴ ቡና አጣጭ የለኝም። ቡና የምትጠጡ ኑ ዘመድ እንሁን ነው ምላችሁና አሁንም ሰብስክራይብ አድርጉልኝ፣ አበረታቱኝ። እሺ እንዳትተውን በእናታችሁ። አሁንም ተስፋችን ከአላህ በታች ማለት ነው ሚዲያ ነው። እሺ ሚዲያ ነው። ምንም ይሁን ምንም ቪዲዮ ስንለቅላችሁ ተመልከቱልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉልን። እናመሰግናለን። ቻው